Hello everyone, this is Spanglish Tube and I'm teacher Tesfaye. Today I brought to you the third part of the English grammar and analogy part of questions. Let us just begin our first question for today. Our first question is number 13. I know I was blank in the field, but not exactly where. A, nowhere. B, anywhere. C, everywhere. D, somewhere. This is the easiest question ever. So, in this sentence, በዚህ አረፍተ ነገር ውስጥ የሆነ ቦታ ላይ እንደሆንኩ አውቃለሁ፣ ግን ኤግዛክትሊ ወይም ስፔሲፊክሊ አላውቀውም። ስለዚህ መልሳችን የሆነ ቦታ የምትለው ዲ ሳምዌር ትሆናለች ማለት ነው። when I just come into question number 14, I have been trying to give up smoking for years now. I wish I blank in the first place. A, never started. B, had never started. C, have never started. D, I was starting. D was never starting, sorry. ይሄ ጥያቄ የዊሽ ጥያቄ ነው። ሶስት ዊሾች አሉ። እሱን ሌላ ጊዜ በደንብ እናወራበታለን። ግን ይሄ ጥያቄ ሊለን የፈለገው ለአመታት ለማጨስ ማለትም ማጨሴን ለማቆም ስሞክር ነበር፣ አልቻልኩም፣ ግን መጀመሪያውኑ ባልጀምረው ጥሩ ነበር ነው። ይሄ ንግግር ምንን ያሳያል ካላችሁኝ ጸጸትን ያሳያል። ስለ ጸጸት ወይንም ስለ ሪፔንት ወይንም ስለ ሪግሬት የሚያሳየን ደግሞ ሰርድ ዊሽ ነው፣ ወይንም ደግሞ ፓስት ዊሽ ነው። የዚህ ፓስት ዊሽ ደግሞ ስትራክቸር የፓስት ፐርፌክት ነው። ፓስት ፐርፌክት ሰብጀክት ፕላስ ሃድ ፕላስ ቪ3 ነው። ስለዚህ ይሄንን ስትራክቸር የያዘው ማን ነው ካላችሁኝ ቢ had never started ይሆናል ማለት ነው። ስለዚህ መልሳችን I wish I had never started in the first place የሚል ይሆናል ማለት ነው። ሌላን ዊሽ በሰፊው ሌላ ጊዜ ያሳያቸዋለሁ፣ ነግራቸዋለሁ። ሶስት ዊሾች አሉ። then when I just come into the next question 15, friend fend blank blank። ይሄ የአናሎጂ ጥያቄ ነው። አናሎጂ ምንድን ነው ካላችሁኝ ባጭሩ ወርድ ሪሌሽንሽፕ ነው። ቃላት እንዴት ይገናኛሉ? በምን ይገናኛሉ? ሁለት ፔር የሆኑ ወርዶች ይሰጧቸዋል። አንዱ ፔር ይሰጥና ሌላኛውን ፔር ከዚህ ፔር ጋር ተመሳሳይ በሆነ ሪሌሽንሽፕ መሰረት ማምጣት ነው። ለምሳሌ ፍሬንድ እና ፌንድ እንውሰድ። ፍሬንድ ጓደኛ ነው፣ ፌንድ ደግሞ ጠላት ነው፣ ኤነሚ ነው። እነዚህ ሁለቱ ቃላት ምንድን ናቸው ካላችሁኝ አንቶኒየም ናቸው ወይንም ተቃራኒ ናቸው። ስለዚህ በተመሳሳይ መልኩ ተቃራኒ እንፈልጋለን። ከተሰጡት 5 አማራጮች ውስጥ ተቃራኒያችን ማን ነው? ኤ ቦይ እና ገርል ይሆናል። ወደ 16ኛው ስንመጣ ብላንክ ትራያል፣ ግሬን፣ ግሬል። አሁን ትሬል አለ፣ ግሬን አለ፣ ግሬል አለ። አሁን ግሬን እና ግሬል በምን ተገናኙ ነው? እንዴት ተገናኙ የሚለውን ካወቅን ሌላው ቀላል ይሆናል። ስታዩት ሬይል አለ፣ ሬን አለ። ተመሳሳይ ፊደላትን እናያለን እዚህ ውስጥ። ነገር ግን የተለዩት ደግሞ አሉ። የመጨረሻዎቹ ኤን እና ኤል ልዩነት አላቸው። አንዳንድ ጊዜ ይሄ ሪሌሽንሽፕ እንዴት ይሆናል ካላችሁኝ የመጀመሪያውን ከሶስተኛው ጋር፣ ሁለተኛውን ከአራተኛው ጋር፣ ወይንም ደግሞ አንደኛውን ከሁለተኛው ጋር፣ ሶስተኛውን ከአራተኛው ጋር ሪሌት ማድረግ እንችላለን ባይዘው። ስለዚህ ኤን እና ኤል ነው አይደል ልዩነቱ። ትሬል ደግሞ ኤል አለን አይደለ? እኛ ኤንን እንመርጣለን። ከዛስ ኤ ትሬን ይሆናል። ትሬንን ስናስገባ ምንድን ነው የምናገኘው ካላችሁኝ እስኪ ትሬን ትሬል ይላል አይደለ? ግሬን ደግሞ ግሬል ይላል አይደል? እስኪ ቲ እና ጂን አውጧቸው። ከሁሉም ላይ የመጀመሪያ ፊደላትን ስትቀንሷቸው ተመሳሳይ ነገር እናገኛለን። ምን ትሬን ከግሬን ጋር ሬንን እናገኛለን። ለምሳሌ ቲ እና ጂን ስናወጣው ሬን እንደገና ሬል አያቸው፣ አንድ አይነት ሆነ ማለት ነው። ሬል ግሬን ሆናል። ሬል ይሆናል ማለት ነው ማለት ነው። well we just come into number 17, ሰን ኒውክለር ብላንክ ኤክስቴንድድ። ይሄ አሁን ብዙም እንትን የሚከብድ አይደለም። እነዚህ አራቱ ፋሚሊዎች አሉ ኒውክለር ፋሚሊ የምንላቸው። ኒውክለር ፋሚሊ እናት፣ አባት፣ ወንድ ልጅ፣ ሴት ልጅ። እነዚህ ኒውክለር ፋሚሊ ተብሎ ይጠራሉ።
ደግሞ ኤክስቴንድድ ፋሚሊዎች አሉ። እነዚያ ኤክስቴንድድ ፋሚሊዎች እነማን ናቸው ካልን አጎት፣ አክስት፣ የወንድም ልጅ፣ የእህት ልጅ ምናምን የምንላቸው በሙሉ ኤክስቴንድድ ፋሚሊ ናቸው። ስለዚህ ሰን ኒውክለር ከሆነ ነው አሁን ጥያቄው። ሰን ኒውክለር ከሆነ ኤክስቴንድዱ ማን ይሆናል ነው ከተሰጡት አማራጮች ውስጥ። አንደኛ ኤ ፋዘር፣ ቢ ማዘር፣ ሲ ካዝን፣ ዲ ዳውተር። ስለዚህ ሰን ኒውክለር ከሆነ ኤክስቴንድድ ፋሚሊ ደግሞ ከዝን ይሆናል ማለት ነው። ለምን ካላችሁኝ ኤ ፋዘር፣ ቢ ማዘር፣ ዲ ዳውተር እነዚህ በሙሉ ኒውክለር ፋሚሊ ነው። ሶ ዊ ካን ክላሲፋይድ ፋሚሊ ኢን ጀነራል ኢንቱ ቱ። the first one is nuclear family, the second one is extended family እንለዋለን ማለት ነው። ሌሎች የአናሎጂ ጥያቄዎች ስለሚኖሩኝ እዛ ላይ ስለ አናሎጂም ደግሞ እንዲሁ በደንብ ማብራሪያ የምሰጥበት ቪዲዮ ይኖረኛል። እዛ ላይ መከታተል ትችላላችሁ። ከዚህ በፊትም የሰጠሁት ብዙ ቪዲዮዎች አሉ በዚህ በአናሎጂ ዙሪያ በተለይ ለ12ኛ ክፍል ኢንትራንስ ኤግዛም ተፈታኞች እንዲሁም ደግሞ አይኤልቲኤስ፣ ቶፍል እና እነዚህን መፈተን የምትፈልጉ ልጆች በጣም ጠቃሚ ነው። እንድትበረቱ ፈልጋለሁ። ወደሚቀጥለው ጥያቄያችን እለፍ። አሁን የምናገኘው ዶክተርስ ብላንክ ሄልፕ ዩ unless you tell them what's wrong። ዶክተሮች ያግዙሃል ወይንም አያግዙህም ነው። ምን ከሆነ unless you tell them what's wrong፣ ችግሩ ምንድን ነው? ችግርህን እስካልተናገርክ ድረስ ሊያግዙ አይችሉም ነው። አሁን በሽታውን ያልተናገረ መድኃኒት አይገኝለትም ነው። አንለስ ደግሞ ኔጌቲቭ ነው። ስለዚህ ምን እናድርግ? ይሄ ኦልሞስት የኮንዲሽናል ጥያቄ ነው። ዩ ቴል ዘም ዋትስ ሮንግ የሚለው ደግሞ እንደምታዩት ምንድን ነው? ፈርስት ኮንዲሽናል ነው። ስለዚህ ዶክተርስ ካንት ሄልፕ ዩ እንላለን። ካንት ሊያግዙ አይችሉም። አንለስ ዩ ቴል ዘም ዋትስ ሮንግ ኮንዲሽናል ዋን ብለን እንወስደዋለን። question number 19. It's hard to imagine what life was like. Blank, there were no computers or mobile phones. አስቡት ኮምፒውተር እና ሞባይል የሌለበት ቦታ ላይ እንዴት ላይፍ ሃርድ ሊሆን እንደሚችል ማለት ነው። ስለዚህ ይሄ ምንድን ነው መልሳችን? when there were no computers። ወደኋላ ተመልሰን ነው ማሰብ የምንችለው ማለት ነው። It's hard to imagine what life was like when there were no computers or mobile phones የሚል ይሆናል ማለት ነው። የዛሬ ቪዲዮ ይሄንን ይመስላል። ቀጣይ ደግሞ ሌላ ቪዲዮ ላይ እስከምንገናኝ መልካም ጊዜ። በተለይ ሀሳብ፣ አስተያየት፣ ኮሜንት ካላችሁ ላኩልኝ። እናንተም ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ አግዙኝ። have a good time